ምን አዲስ ምንም የለም። ፈተና ለሁለት ሳምንት ቀርቶታል። ሁለት ሳምንት አዎ ብቻ። የት ነው የምትሄደው? እዚሁ ነው ኦንላይን እንትን ወሰዳችሁ? ምን ስማ ምን አለበሽ? መኪና ስትሰራ ምን ከበደክ? ያው እዚህ ቦዲውም እዚሁ ነው የተሰራ። ሁለተኛ ነገር ዲፈረንሻሉንም እዚሁ ነው የሰራሁት። ትንሽ የከበደኝ ዲፈረንሻል ተሰራ ምናምን ዲፈረንሻል ሞዲፊክ ነው የሰራሁት። ሌላ ማግኘት አልቻልኩም። ዋጋውን በጣም ኤክስፔንሲቭ ስለሆነ ለዛ ራሴን የሰራሁት። ትንሽ እሱ ነው የከበደኝ። ሌላው ነገር ያው ኦልሬዲ ቀላል ነበር። እዚህ መኪና ላይ ወደፊት እቅድ ምንድነው? ያው አሁን በቤንዚን ነው የሰራሁት። ወደ ኤሌክትሪክ ልቀይራት ነው በቅርቡ። ትልቁ እቅድ እሱ ነው። አሁን እንዳለ ወደ ኤሌክትሪክ እየመጣ ስለሆነ ወደ ኤሌክትሪክ ልቀይራት። አሪፍ